ያንን ፕሬትሬት አድርገን በበላይነት ታላቁን ተልእኮ መፈጸም የምንችለው ከለመድነውና ከምናቀው ከተረዳነው ውጪ የእግዚአብሔር መንፈስ በተለየ ሁኔታ በእኛ ሕይወት ሲያልፍ ነው። ስለዚህ ያወራን ያለነው ይሄ ነው። ስለዚህ ይሄ እንዲሆን በሕይወታችን፣ ይሄ እንዲሆን በአገልግሎታችን፣ ይሄ እንዲሆን በመንገዳችን፣ ይሄ እንዲሆን በቤተ ክርስቲያናችን፣ ይሄ እንዲሆን በምድራችን ነገሩን ራሱ ማወቅ መረዳት አለብን። ስለዚህ ይሄ ሪቫይቫል ስንል እንደገና መነሳት፣ እንደገና መቆም፣ ኃይልን ተቀብሎ የእግዚአብሔርን መንፈስ ብዙ ትርጉሞችና ሐሳቦችን ካየን በኋላ አንድ ነገር ባለፉት ቀናቶች መጨረሻ ላይ አንድ ነገር አሳይቻቸዋለሁ። በተለይ የሁሉም ሪቫይቫል መሰረት ስለሆነው ስለ ሐዋርያት ሥራ ምዕራፍ 2 እሱን አሳይቼ ከዛ በኋላ ፐርሰናሊ በቤቴ ያየሁትን ነገር ከተናገርኩ ከመሰከርኩላችሁ በኋላ እንዳበቃን አውቃለሁ። ሐዋርያት ሥራ ምዕራፍ 2 ላይ የተለየ የእግዚአብሔር ክብር ሲገለጥ ስለነዚህ ሰዎች እንድናስብ ጥቂት ፈልጋለሁ።